አዲሱ የሃንታ ቫይረስ ስጋት። ሰሞኑን በስፔን የባህር ዳርቻዎች የሚጓዙ ክሩዝ መርከቦች ላይ ተጓዦች በቫይረስ መያዝ ዜናዎች ተሰምተዋል። እንደ አውሮፓ አቆጣጠር ግንቦት 2 ቀን 2026 በሽርሽር መርከብ ላይ የነበሩ ተጓዦች አንድ የታየ የከፋ የመተንፈሻ አካላት ህመም ለዓለም የጤና ድርጅት መደረጉን ተከትሎ በወቅቱ የመርከቧ ኦፕሬተር እንደገለጸው 147 ተጓዦችና ሰራተኞች በመርከቧ ላይ የነበሩ ሲሆን የመጨረሻው የበሽታ ወረርሽኝ ዜና ከወጣ በኋላ ከተጠረጠሩት ውስጥ 3ቱ በበሽታው መያዛቸው የተረጋገጡ ሲሆን የዓለም ጤና ድርጅት ባወጣው መረጃ መሰረት እስካሁን የ3 ሰዎችን ህይወት የቀጠፈ ሲሆን በስፔን በአንዳንድ አካባቢዎች በተለይ ገጠራማ ስፍራዎች አዲስ የሃንታ ቫይረስ ዝርያ መገኘቱን ተከትሎ ወደ ስፔን የሚሄዱ ቱሪስቶች ጥንቃቄ እንዲያደርጉ ማስጠንቀቂያ ተሰጥቷል። ለመሆኑ ሃንታ ቫይረስ ምንድን ነው? ሃንታ ቫይረስ ከአይጥ ወደ ሰው የሚተላለፍ ገዳይ በሽታ ሲሆን ለመጀመሪያ ጊዜ በስፋት የታየው እንደ አውሮፓ አቆጣጠር በ1950ዎቹ በኮሪያ ጦርነት ወቅት በሃንታን ወንዝ አቅራቢያ ነበር። ቫይረሱ ስሙን ያገኘው ከዚሁ ወንዝ ስያሜ ሲሆን መቀስቀሻውም በቤትና በዱር አይጦች ውስጥ ሲሆን የመሰራጫ መንገዶቹም አይጦች በሽንታቸው፣ በምራቃቸው ወይም በቆሻሻቸው አማካኝነት ቫይረሱን ያሰራጫሉ። ቫይረሱ ወደ ሰው ከሚተላለፋቸው መንገዶች ውስጥ በአየር አማካኝነት የአይጥ ቆሻሻ ያለበት ቦታ ሲጸዳ ቫይረሱ ከአቧራ ጋር ተቀላቅሎ ወደ አየር ይነሳል። ያንን አየር የሚተነፍስ ሰው በቀጥታ ቫይረሱ ይያዛል። በተጨማሪም የቫይረሱ ምንጭ የሆኑ ነገሮችን ነክቶ አይን፣ አፍ፣ አፍንጫ መነካካት አልፎ አልፎ በአይጥ ንክሻ ሊተላለፍ ይችላል። ይሁንና ቫይረሱ ከሰው ወደ ሰው የመተላለፍ እድሉ እጅግ በጣም ዝቅተኛ እንደሆነ ይነገራል። የዚህ ቫይረስ ምልክቶች ከጉንፋን ጋር የሚመሳሰል ሲሆን ከፍተኛ ትኩሳትና ቅዝቃዜ መሰማት፣ የጡንቻ ህመም በተለይ ወገብ፣ በጭንቅላት፣ በትከሻ አካባቢ ድካም፣ ራስ ምታትና ማዞር ሲሆን የጤና ባለሙያዎች እንደሚሉት ከሆነ እንደ ኮቪድ-19 ያለ ወረርሽኝ የመሆን እድሉ እጅግ በጣም ጠባብ ነው። ምክንያቱም ስርጭቱ ከአይጥ ጋር ብቻ የተያያዘ በመሆኑ ነው።